ንጹህ የፍቅር ሰው የነበርሽ ሆነ አንቺን አጣው። አንቺ ከምንም የጸዳሽ ንጹህ ነበርሽ። ቀስ በቀስ የቆየ ወይኔ ቅሳሽ በጣም ይከስታ። ኧረ ችግር የለውም። በስተተቻ እንዴ መሊ እንት ነክ እንዴ ማያ አንቺ ነሽ? አሁን እኔ አይገርምም ግን ያጋጣሚ ነገር ከ3 አመት በኋላ ማለት ነው። አዎ ልክ ነሽ። ከ3 አመት በኋላ ህይወት እንዴት ይዞሻል? ወዴት ነው ጥሻ? ከክላስ ወደ ቤት እየሄድኩ ነው። አንተስ ወዴት ነህ? ትናንት ያነበብኩት የሥራ ማስታወቂያ ነበር። እሱን ማመልከቻ ለማስገባት እየሄድኩ። እንዴ ለማን? ለራሴ ለመቀጠር። እንዴ ማለት እየቀለድክ መሆን አለበት። ቆይ አንተ የራስህ ድርጅት አለክ አይደል እንዴ? ነበረኝ። ያኔ አንቺን አልሰማም ብዬ ተው ስትይኝ ምክርሽን እንደ ጭቅጭቅ ቆጥሬው ነበር። ለካ አንቺ ልክ ነበርሽ። ቆይ ምን ተፈጠረ? ሐረግስ? ሐረግ ሁሉንም ነገር ወሰደችውና እኔን ተወች። ራሴን በራሴ ቀጣው። ንጹህ የፍቅር ሰው የነበርሽ ሆነ አንቺን አጣው። አንቺ ከምንም የጸዳሽ ንጹህ ነበርሽ። ንብረቴም ሆነ ክብሬ ካንቺ አይበልጥም። ምን ዋጋ አለው? ሁሉንም ነገር ከረፈደ ነገር ብዙ ቦታ ፈልጌሽ ነበር ግን አላገኘሁሽም። እባክሽ ማያ ይቅርታ አድርጊልኝ። እኔ እኮ አልተቀየምኩም መሌ። ትላንት ያልተሳሳተ ያላጠፋ ደግሞ የለም። ሁላችንም ዛሬ ላይ ቆምነው ምሕረትና ይቅርታ ተደርጎልን ፍጹም ሰው የለም። ፍጹምነት የአምላክ እንጂ ሰው ተፈጥሮም አይደለም። ማንም ቢሆን ደግሞ በትላንት ጥፋቱ ዛሬ መቀጣቱ ነው። ምን ይሆን ሂድና ስራን ጀምር። ባይሆን አታርፍድ። ማርፈድ ዋጋ ያስከፍልሃል። እሺ ማያ እንገናኛለን። መልካም እድል መሌ።